ዚክርና ቁርአን ሰይጣን ያቃጥለዋል አይመቸውም ወሬ ነው የሚመቸው እንጂ እሱ እንደዚህ አይመቸው አዑዙ ቢላሂ ሚነሽ ሸይጣን ረጂም ይላል ቢስሚላሂር ረህማኒር ረሂም የመጀመሪያው ሰይጣን የማይወደው የማይፈልገው ያሲን ነው ያሲን ሱረት ያሲን ለምሳሌ ለምኖቹ ለሰደቃ ነው የሚታሰበው ያሲንን ሰይጣን መስማት አይፈልግም ያሲን ከመጀመሪያው እስከ መጨረሻው ድረስ ያሲን ስለዚህ ሱረት ያሲን ሲቀራ ሸይጣን ይቃጠላል በጣም 36ኛው ምዕራፍ ማለት ነው ይበሳጫል ምን ነው በያሲን ውስጥ ቁድረተላ አያዎች አሉ ከባድ ይሆኑ እኔ እናንተ ላይ ገባን ይችላል እሱን ይገባል በደንብ ይቀጠቅጠዋል ያማዋል ይገርፈዋል ከሰውቲ እንዲህ አለጋ ነው تمام شيخ ያሲን 36 ምዕራፍ ሊማ ቁሪ አለሁ እንደኒያው እንደመቅሰዱ ለተቀራበት ነገር ሁሉ ይሆናል ብለው ዑለማዎች እንግዲህ ለሁሉም ይሆናል የሚባል የለም ማስታገሻ የለም አለ ምንም ይባል እንዴ አሁን ማስታገሻ ህመም ሲሰማ ይሄን ሰር ተብሎ የሚሰጥ ማለታቸው ነው ለሆነ ነገር ብቻ ህመም ሲሰማ ደግሞ ይሄን ሰር ይባላል አሁን በዛ ደረጃ የሚነሳ ነው ማለታቸው ነው ያሲን ይገርማል እና ሱረቱ ሷፋት ሁለተኛው አይፈልግም አይመቸው 44ኛው ምዕራፍ ሱረቱ ሷፋትን ከመጀመሪያው እስከ መጨረሻው ድረስ ሶስተኛ ሱረቱ ዱኻን አዎ አይመቸው 44ኛው ምዕራፍ አራተኛው ሱረቱል ጂን ራሱ ጂን 72ኛው ምዕራፍ አምስተኛው ሱረቱር ረህማን الرحمن فبأي آلاء ربكما تكذبان ይሄ ቁርአን የሚያናገረው አድማጮንም ቀሪውንም የሚቀራበትን ሰው ይሳይቀር ጅኑንም ሁሉ ይመለከታል ሰውና ጅን ነው የሚያናገረው ይሄ فبأي آلاء ربكما تكذبان በተደጋጋሚ የሚለውን ሱረቱር ረህማንን መቅራት ስድስተኛው ሱረቱል አዕላ ሰቢስ ረቢከል አዕላ 86ኛው ምዕራፍ እንግዲህ አሁን ያለው ተመጀመሪያው እስከ መጨረሻው የሚቀሩት ሱራዎች ነው በተርቲቡም እንደዚህ ሂድ እንደዚህ ሳፋት ዱኻን ያለ እነዚህን ተከፋፍለው አጎት አክስት ወዲ በቅራት ይችላል ተከፋፍለው እንጂ አንድ ሰው ብቻ እኔ ያሲን እቀራለሁ አንተ ወሷፋን ትቀራለህ አንተ ያምቀራለህ እንደገና በሁለተኛው ዙር ደግሞ ወሷፋት አንተ ይደርሳል ያሲን ለኔ ይደርሳል እንደዚህ ማራት እንችላለን አንድ ላይ ብንቀረው በአንድ ድምጽ ቁርአኑን ሐቅ ላንጠብቅ እንችላለን ሁሉም በየራሱ በየቂኑ መቅራት እንዲያቅሙ በተረጋጋ መንሱ ሰባተኛው ሱረቱል ሁመዛ ወይሉል ለኩል ሁመዛቲል ሉመዛ ይሄን አይፈልግም ስምንተኛው ሱረቱል ኢኽላስ ቁል ሁወላሁ አሐድ እሳትና ጭር ናቸው ተውሂድና ሰይጣን አይገናኙም ያቃጥለዋል ዘጠነኛው ሱረቱል ፈለቅ قل اعوذ برب الفلق አስረኛው ሱረቱን ናስ 114ኛው ምዕራፍ የመጨረሻው መዝጊያው እነዚህ ሱራዎች እስከ መጨረሻው ድረስ የሚቀሩ ይሆናሉ ምን ያህል ጊዜ የሚል አለው አንዴ ነው መደጋገም ይቻላል ሰውየው እስከሚሽር ድረስ ማለት ነው ሌላው ደግሞ አያዎች አሉ ደግሞ ቲላወቱል አያቲ አልቁርአን አያ እስታው ሱራ ላይ ከሱራ ውስጥ ደግሞ የተወሰኑ አያዎች አሉ ሱረቱል በቀራ ከመጀመሪያው ኦላይኩም ሙፍሊሁን አምስተኛው ድረስ አሊፍ ላም ሚም ብሎ ኦላይኩም ሙፍሊሁን አለው ድረስ ብዙ ጊዜ ሩቅ አሚያሩ ሰው ሰምተህ ከሆነ እነዚህ ነው የሚቀሩት አንድ በል ሁለተኛው አያተል ኩርሲ አይመቸውም አያተል ኩርሲ ከ255 ማን ነው ቢቻል እስከ 257 ድረስ አያተል ኩርሲ ጀምሮ እስከ 257 ድረስ እና የበቀራ መጨረሻ አመነ ረሱል ከ285 እስከ 286 ተመጨረሻው ድረስ በዛ ውስጥ ዱዓ አለ ربنا تؤاخذنا إن نسينا أخطأنا ربنا ولا تحمل علينا من قبل ربنا ولا تحملنا ما لا طاقة واعف عنا واغفر لنا وارحمنا أنت مولانا فانصرنا على القوم الكافرين يهن آل عمران كاسرة 8 اسكا 19 عندي آية الله
ሱረቱል አዕራፍ ከ54 እስከ 56 አሁንም አዕራፍ ከ117 እስከ 122 ሱረቱ ዩኑስ ከ81 እስከ 82 ዩኑስ ሱረቱ ጦሃ 69 አያ 69ኛዋ አያ 69ኛዋ አንድ ነች 69ኛዋ ሱረቱል ሙእሚን ከ115 እስከ 118 ወሷፋትን እንመለስ እንደግማለን እዚህ ላይ ደግሞ ከ1 እስከ 10 ደግመን ከ1 እስከ 10 ቅድም በመጨረስ ነው አሁን ደግሞ ከ1 እስከ 10 አሁን ከ1 እስከ 10 ኦኬ ቅድሙ ሱራውን ነበር ሱረቱል አህቃፍ ከ29 እስከ 32 ሱረቱል ረህማን ቅድም ጨርሰናል አሁን ደግሞ ከ33 እስከ 36 ሱረቱል ረህማን ሱረቱል ሐሽር ደግሞ لو أنزلنا هذا القرآن على جبل የሚለውን እስከ መጨረሻው ከ21 እስከ 24 ሱረቱል ጂን አሁን ጂን እንመለሳል ቅድም ተጨርሷል አሁን ደግሞ ከ1 እስከ 9 እነዚህ ሱራዎች وعموما كل آية فيها ذكر الشياطين የሸይጣን የሚወሳባቸው ሱራዎችና أو ذكر النار سل جهنم من نقرأ كلا لينبذن في الحطمة وما أدراك ما الحطمة نار الله سلسات سل جهنم من نقر آية والعذاب تؤذي الجنة وتؤلمه بتام يسك أيوال كالسياتي اندي على انقانو جرافنو والمقامع اندي مدوشانو بمدوشا يبتانو قندم السبابر هلو فنكتكتو እንደሚወጣ ሁሉ ለዚህ ቱእዚ ما يضرب بها እንግዲህ በመዶሻ ተመቶ የሚተርፋለ ብረት ራሱ ካለ እዛን ያክል ነው ይህ ለመሆኑ እንግዲህ ባላህ ላይ የቂን ኑሮን በዚህ መልኩ የሚቀራለትም የሚቀራውም ሰው በዚህ ነው መመከር ያለበት ኢንሻአላህ በመከር ስለ ዱዓ አይመከርም ብለናል ቅድመ ሁኔታዎችን ሁሉ አሟልቶ የቤቱን ጽዳት ነገ መርገም አለብን ነብያችን ሶላቱ ወንድም የታማላላቸው ማራ ጠጣው አሉት ማራ ጠጣው አረባሰበት አላቸው ከዛ በበጥሩ አኺክ አሉ ዋሽቷል አላህ መድኃኒት ያለውን ነገር ዋሽቷል ዲገመው አሉ አሁንም ዲገመው አረባሰበት እነዚህ ፈታተናል እኮ እንግዲህ አንዴ ተቀርቶበት አንዴ ትሽሽር ይለቃታል ማለት አይደለም አንዳንድ ወስላታ ዱርዬ ጅን አለ በቶሎ የማይለቅ በቀላል የሚለቅ አለ ቢቆጡት ቢሰርጉት ይለቃል ደብድበው ደግሞ የሚቀለሰለስ አለ እና ዲገመው አሉት በሶስተኛ ሲደግመው በማሩ ማለት እንግዲህ በማር የሚሽር ሰው አለ በሶላት ብቻ የሚሽር ሰው አለ አቡ ሁረይራ አንቀንታመው በቃ ሲወራጮ አመመህ እንዲያወራ ወዲ ማማሞኛለ ተነስገድ ያሉት እግርም በሶላት ብቻ የሚለቅስ የሶላት ማር የማያዲ ነው ሶላት የሚያዲ ነው በሽታ አለ ሌላው እንደሞ ጾም አሉት ደግሞ እንደ በሽታው ነበር ነብያችን የሚያዙት ስለ ጾም የሚስማማው ማለ ጾምን የሚፈራ ማለ ሶላት የማይመቸው አለ እንደዚህ በቃ ተውበት የማይመቸው አለ ቁርአን የማይመቸው አለ በሶላት ብቻ የሚለቅ በሽታ አለ እና ግዜ ያለን የዝን የጋብቻውን ጥቂት ነገር ብናይ እንችላለን አሉ የተወሰኑ አንድ 8 ደቂቃ አካባቢ እንዳለን ያሳያል መቆጣጠሪያው ሲሩ تعطيل الزواج እንግዲህ ጋብቻ ማሰናከል كيف يتم سير تعطيل الزواج